እንዴት ናችሁልን? በሌላ ቪዲዮ ተመልሰናል። እናንተም ላይክ ማድረግና ቻናሉን ሰብስክራይብ ማድረጋችሁን አትርሱ እያለን ይህንን ቆንጆ ፊልም ጋበዝናችሁ። ፊልሙ ሲጀምር የሚባል የጫካ ጠባቂ ጫካውን ለመግባት አስቧል ብሎ የተጠራጠረውን መኪና ሲከተል እናየዋለን። እንዳስቆመው ምናን የምትባል ልጅ ትወጣና ልታጠቃው ስትሞክር እጇን ጠምዝዞ ይዞ እቃዎቹ የታሉ? ስለምን እቃን የምታወራው ስትለው ትቷት መኪናው ለመክፈት ሲሞክር ልታስቆመው ትልና ይመታታል። ስትወድቅ መነጽሯ ይወልቅና ከዓመታት በፊት አብረው ጫካ ውስጥ የሚሰራውን ወንጀል ለማስቆም ስትጥር እንደነበረና ዱርዬዎቹ ማይተዋቸው እንደመቷቸው ያስታውሳል። ወዲያውም ዱርዬዎቹ ተሰብስበው ሄዱና አየህ አሁን እዚህ ለመስራት ህጋዊ ሆኛለሁ ሲለውናን ካርዱን ታየውና ጋዜጠኛ ስለሆነች በዚህ ካርድ ስም የሚሰራውን ወንጀል ለማጣራት እንደመጣች ታስታውሳለች። ሰዎቹ እንደሄዱም ችግር ከፈጠርኩብህ ይቅርታ። አይ ምንም አይደል፣ ወደ ቤትሽ ተመለሺ። የጀመርኩትን መጨረስም አለብኝ፣ ግን መንገዱን የሚያሳየኝን ፈልጋለሁ ስትለው ያነከሰች እንደሆነ ያትና አቅፎ ወደ ክሊኒክ ወስዳታል። ታክማ እንደጨረሰችም ስልኩን ተቀበለውና ስትደውልለት በልጅነታቸው ያሳለፉትን ጥሩ ጊዜ እያስታወሰ ሳያነሳላት ይቀራል። ከሷ በኋላም ሌላ ሴት ደውላለት ሲያወራት ድምፁን ሰማውና በሩ ላይ ስትለጠፍ በድንገት ለከፈተው ደረቱ ላይ ትወድቃለች። ደንግጣም ውይ ይቅርታ፣ የተሳሳተ ቦታ ነው የመጣሁት መሰለኝ። እግርሽ እንደና ሆንሽ? ለምንድን ነው ያንን ያህል ተጨነከው? ይቅርታ ግን እሱ ልነግርሽ አልችልም። ዱርዬውና አጋሮም ስለ ሲና ናን መመለስ ያወራሉ። ማታ ላይ ዱርዬዎቹ ምን ያህል እንዳሰቃዩዋት ያስታውስና መቼም ቢሆን ያንን ጊዜ ያስታውሰሽ እንድትሰቃይ አላድርግሽም። በነጋታው ናን መኪናዋ ተበላሽቶ ሲያስቸግራት ከዱርዬው ጋር የነበረው ሰው ሊፍት ይሰጣታል። ማታ ላይ ማጣራት የምትፈልገው ነገር ስለነበራት ዘነጣ ወደ ሬስቶራንት ትሄድና ምግብ ለማዘዝ ብትሞክረም እንደተዘጋ ይነግራታል። እሷም ቱሪስት ነኝ፣ በጣም ታዋቂ ቦታ እንደሆነ ነግረውኝ ላኩኝ፣ መቅመስ ፈልጋለሁ ብላ ልታሳምነው ትሞክራለች። ሲም የመኪናውን ጎማ ሆን ብሎ የተነፈሰው ሰው እንዳለ ስለገባው በዚህ ጉዳይ ከሆነ ሰው ጋር ደውሎ ያወራል። እሷም ከማታውቀው ሰው ጋር ተቀምጣ መረጃ ለመሰብሰብ ስትሞክር ካሜራውን ያይባትና ማን እንደሆነች እየጠየቀ ለጥቃት ሲሞክር ሲደርስን ያድናታል። የእሱ ረዳቶችን ቦታው ላይ እንደደረሰውም በቃ እናንተ ወደ ክፍሏ ሸኟት፣ አይ እኛን ታስቸግረናለች አንተ ውሰዳት ይሉትና ይዘዋት ይሄዳል። ዛሬ የደፋር ስራን የሰራሽው የዱርዬዎቹ ቦታ ላይ ብቻሽን እንዴት ትሄጃለሽ? እንደምታድነኝ እርግጠኛ ስለነበርኩ ነዋ፣ ግን የት እንደማውቅህ ማስታወስ አልቻልኩም። ዱርዬዎቹም ተሰብስበው ናሌ ባደረጉት ነገር የተኩራሩ ሲሞጋገሱ በጣም ተናዶ ስለነበረ ያሉበት ሄድና ሆን ብሎ የሚጠጡትን የዱርዬው ጫማ ላይ ይደፋበታል። ከዚህ በኋላ ናንን ለመጉዳት የምትሞክሩ ከሆነ ጸባችሁ ከኔ ጋር ነው የሚሆነው፣ ብትጠነቀቁ ይሻላችኋል ብሏቸው ይወጣል። ጠዋት ላይ ምናን ስልክ ይደወላትና ያለችበትን ስትጠየቅም በእንቅልፍ ልቧ ተናግራ ትዘጋባቸዋለች። ሲምበሩ ላይ ቆሞ መግባት እችላለሁ ቆይ እንደመጣው ትልና ልብሷን ደርባ ስትከፍትለት ልብሷን የቀየረችላት ሴትን አባላቸው እንደሆነች ነግራትና ልብሶችሽን ማጥቤልሻለሁ እና ቁርስ ስለተዘጋጀ ነይ ይላትና ይወጣል። እንደ ተቀላቀለቻቸው አባላቱ ትናንትና ያደረግሽውን በድጋሚ እንዳታረጊው በጣም ተናዶ ነበር። ምን ያህል የተናደደው ስትላቸው እርስ በርስ እየተያዩ ይስቃሉ። እሻል ደግሞ ግን እዚህ አካባቢ ኢንተርቪው ማድረግ እችላለሁ እንዴ? አዎ በሚገባ ትችያለሽ ቢሏትም ሴቷ ግን እንደማይቻል ነግራት ሄዳለች። ናንም እንዲፈቅድላት በማሰብ ስታፈጥበት አይ አትችይም፣ በዛ ላይ እዚህ ለመቆየት ፍቃድ የለሽም እኮ። ፍቃዱን ካገኘው ግን እችላለሁ ማለት ነዋ፣ እኔ ላይ ማፍጠጥሽን አቁሚ ይላትና ማታ ላይ ግን አለቃው ጋር ሄዳ ታሳምነውና ሲጋራ ወስደዋት ከነገ ጀምሮ በፈለገችው ሰዓት ኢንተርቪው እንድታደርግልህ ፈቅጄላታለሁ። ግን እኮ እኔ ታዋቂ የመሆን ጉጉት የለኝም። ይሄ እኮ ስላንተ አይደለም፣ ጫካ ውስጥ የምናሳልፋቸው ነገሮች ለዓለም ማሳየት የምንችልበት እድላችን ነው። ዝም ብለህ ድርቅ አትበል ሲለው ሳይወድ በግዱ ይስማማል። በነጋታውም አብራቸው ተራራውን እየወጣች ደክማትና እጅህ ልትሰጠኝ ትችላለህ? አይ ከደከመሽ ግን መመለስ ትችያለሽ ስላት መሬቱን ተደግፋ ትወጣና ይህን ያህልማ ደካማ አድርገህ እንዳታስበኝ ብላ እጇ ላይ የነበረውን አቧራ ጠራርጋበት ስትሄድ ፈገግ ማለት ይጀምራል። የዱርዬው አሽቃባጭም የተከታተላቸው ስለነበረ ለዱርዬው ደውሎ ጋዜጠኛዋም እኮ አብራቸው ናት ያለችው፣ ምን ብናደርግ ይሻላል? ምንም ማድረግ አይጠበቅብህም፣ ብቻ እንዳይሁ የተጠነቀቅ ተከታተላቸው ትንሽ እንዲያርፉ ነግሯቸውም ናን ግን የተዟዟረች ፎቶ ውስጥ አነሳ ሳያት ይቆይና ዞር ስትልበት ደንግጦ ይዞራል። ብዙም ሳይቆይ ግን የሆነ እባብ ወደ እሷ አስጠጋይና እንዳትንቀሳቀሺ ብሎ ሊያነሳው ሲሞክር ስለፈራች ዘላ ላዩ ላይ ተጠመጠንበታለች። ካባረረው በኋላም በቃ ሄዷል፣ አሁን መውረድ ትችያለሽ ብሎ ያወርዳታል። አባላቶቹም የተፈጠረውን ነገር ደጋግሞ እያነሱ ያሽፉበታል። ሲያዩዋቸው ፈርታውም ሄዳሉ። አንዱ አባልም ይህንን ሁሉ ርቀት አቋርጣን የመጣችው፣ በዚህ ላይ አንተም ስለሷ ታስባለህ። ታዲያ ለምንድን ነው ምንም እንዳልመሰለህ የምታስመስለው? እዚህ እንድትቆይ ስለማልፈልግ ነዋ። ናን የተናገረውን ሁሉ ስለሰማቸውም ምንም ብታረግ ተስፋ ቆርጬ ለሚል አላሰብኩም። ለማንኛውም ኢንተርቪው መስጫ ሰዓት ደርሰዋል ትለውና መዝናኛ ቦታ ይዛው ስትሄደም እና ይሄም የኢንተርቪው አካል እንደሆነ ልታሳምኝኝ የሞከርሽ ነው? በደንብ ነዋ። ኢንተርቪው ጥሩ እንዲሆን እኮ ከጋዜጠኛ ጋር ጥሩ ጊዜን ማሳለፍ ይጠበቅብሃል።
ትልና መዝናናቷን ትቀጥላለች። ፎቶ ሊነሱ ሲሉም እጇን ጉንጩ ላይ ታረገውና ድሮ ተማሪ እያሉ በተመሳሳይ መልኩ የተነስተው ፎቶ ያስታውሰዋል። ማታ ወደ ማደሪያቸው ሲመለሱም ወይ የሚባል ከናን ጋር የሚሰራ ሰው ያገኙና እንዴት ፍቃድ ሳትወስጂ ትመጫለሽ? እኔ ባልሸፈንልሽ ኖሮ እኮ ትባረሪ ነበር። ሲም ለሰላምታ እጁን ሲዘረጋለት እያመነታ ይጨብጠውና ናንን ስለተንከባከብካት አመሰግናለሁ፣ ግን ደግሞ መጀመሪያ ላይ ወንጀለኛ መስላ እንደጠቃትም ሰምቻለሁ። ትንሽ ስህተት ነበረ፣ ቶሎ ታርሟል ይለውና ውስጥ ገብተውም ፊት ለፊት ተፋጠው ሲቀመጡ ናን ስለጨነቃት ውሃ ቀርታ ፊታቸው ላይ ብታስቀምጥላቸውም ው ከመውሰዱ በፊት ሲቀድመውና ይጠጣበታል። ው ተናደውም ለእኔ ነበርኩ ያመጣችው፣ ቀኑን ሙሉ ጫካ ውስጥ ስዞር ስለነበረ ጠምቶን የጠጣሁት ይለውና ሁለቱም አጠገባቸው ያለውን ወንበር ስበው እንድትቀመጥ ሲጋብዘዋት ሌላኛው አባላቸው ትደርስናም ከሲጎን ተቀመጠች። ናን ደግሞ ጋራ ትቀመጣለች። ውም ከባልደረባ ጋራ ጥሩ መቀራረብ ያላችሁ ይመስላል። አንተም ከናን ጋር የምትቀራረብ ትመስላለህ። ይህን ሁሉ መንገድ ለሰው ብለህ አቋርጠ ከመጣ እንደዚህ አይነት ቦታ ስተመጣ የመጀመሪያዋ ነው። ብቻዋ ልተዋት አልፈለግኩም ነበር፣ ግን ደግሞ አንተ በዚህ ወጣትነት እንዴት ጫካ ውስጥ ለመኖር መረጥክ? ስለው የሲ ባልደረባ ተናዳ ለምን ወጣቶች እዚህ መሆናቸው የሚያስገርም ነገር ነው እንዴ? ለማንኛውም ሲ በጥሩ ውጤት ነው ከዩኒቨርሲቲ ተመረቀው፣ ጫካውን ስለሚወደው ነው የመረጠው ትለውና ከሲጋራ ተነስተ ይወጣሉ። ሲ ግን ተመልሶ ናን ነገ ለጥበቃ እንወጣለን ተመጫለሽ? አዎ ደስ እያለኝ እኔም አብሬያችሁ እሄዳለሁ። ጠዋት ላይም ወደ ጫካው ሲገቡ የሲ ባልደረቦች ለብሶ የመጣውን ልብስ በመገረም ያዩታል። ናን ፎቶ እያነሳች ስትደናቀፍም ከው በፊት ሲይዛታል። አባላቱም ከሁለቱ ላይ አርቆት ስለፈለጉ ከኛ ጋር አሁን ምንም ነገር እንዲጎዳ አንፈልግም ብሎ ይወስዱታል። ሲናን ፊት እጁን ሲዘረጋላትም እጇን ሊዛት መስሏት ብትደሰተም ካሜራውን ስጭኝ ሲላት ታፍራለች። እሱም ቀስ ብሎ ካሜራውን ወደ እሷ እያዞረው ፈገግ ስትለም ፎቶ ቢያነሳትም ያደረገው ነገር ለራሱም ያሳፍረዋል። ፎቶዎቹን ስታየም ዲያሪዋ ላይ ካለው ስዕል ጋር ስተመሳሰለባት ልጅ ያለው አባቴ ብዙ ጊዜ ጫካ ውስጥ ነበር የሚያሳልፈው። እኔም ያየውን እንዳይ ስለሚፈልግ እንደዚህ እየሳለ ነበር የሚያመጣልኝ። ጥሩ ትውስታ እንዳስታውስ ስለረዳኸኝ አመሰግናለሁ ስትለው እየፈራም ቢሆን እጁን ትከሻው ላይ ያስቀምጠዋል። ውም ትልቅ ዜና መስራት የምትፈልጊ ከሆነ እኮ ሌላ ቦታ ነው መሄድ የነበረብሽ። ለምን እዚህ መጣሽ? ሌላ መረጃ አግኝቼ ነው ስትለው ሲ ወደ እነሱ ጋር ይጠጋና መተኛሽን ይዘሽ መተሻል እንዴ? አይ ማምጣት እንደነበረብኝ አላውኩም ነበር ስትለው ሴቷ አባላቸውን ለምን እንዳልነገረቻት ቢጠይቃትም መድኃኒቶቹን እያስተካከልኩኝ ስለነበረ ረስቸው ነው። እሺ በቃ የኔን መውሰድ ትችያለሽ። አይ አስፈላጊ አይደለም፣ ድንኳን ውስጥ ሆናለሁ። አየሩ ባልታወቀ ሰዓት ሊቀያየር ይችላል፣ እሱ ማቋቋም አትችይም። ውም እንደዛ ከሆነማ ከዚህ መሄድ ይኖርብኛል። አደጋ ውስጥ መግባት አልፈለገም። እውነቱን ነው፣ አንቺም አብረሹ ብትመለሽ ነው የሚሻለው። ትንሽ ቆይቶም ሴቷ አባላቸው ናን አብራ ጠቃሚ ቅጠሎች እንድትለቅም ሀሳብ ተቀርብላትና ተስማምታ ብትሄድም ስትመለስ ግን ብቻዋን ስለነበረች ውም ናንን የጥለሻት መጣሽ? አብራሽ አልነበረችም እንዴ? እኔ የምፈልገውን ቅጠል ሳገኝ ተመለስኩኝ። ያው የትም አትሄድም እያስቤ ነው ስትላቸው ሲ ሁሉም ተበታትነው እንዲፈልጓት ያዛችኋል። ከድርዮቹ ጋር የሚሰራው ሰውዬም ቀስ በቀስ ከተተላ ስለነበረ የሆነ ሰው እንዳለ ጠረጠረና አናቱን ብላ ተዘረግፈዋለች። ሲነቃም ራሱን ከግንድ ጋር ታስሮ ያገኘዋል። ለምንድን ነው ስትከተለኝ የነበረው እያለችው ያለ ሲደርስና ሁኔታውን ታስረዳዋለች። ስለነሱ የጻፈበት እንደያዘም እውነቱን ተናገር፣ ለምንድን ነው የምትከታተለን? እየተከታተልኳቸው አልነበረም እኮ አየለሙ ስር የመጣሁት። እየዋሸኝ ከሆነ ግን ያልቅልሃል። በዛ ላይ ናንን ምንም እንድታረጓት አልፈልግም ብሎ ያስጠነቅቀዋል። ናን የተጻፈውን ስታነብም ሲምን ያህል ጊዜ ሰዋ ላይ ሲያፈጥባት እንደነበረ ስለሚገልጽ ሊቀበላት ቢሞክርም በምታየው ነገር ደስ ብሏት ስለነበረ ጭራሽ ታመልጠዋለች። እነሱ ሲሯሯጡም ልጁ ገመዱን ፈቶ ርችት ወርውሮባቸው ያመልጣል። ሲንዳትጎዳ ብሎ ይዘዋት ቢወድቅም ርችቱ ግን ሳይፈነዳ ይቀራል። ደህና ነሽ አይደለ? ደህና ነኝ። ይሄ ቦታ በጣም አደገኛ ነው። ልትሰሪ ያሰብሽው ነገር አስፈላጊ እንደሆነ ይገባኛል። ግን አባቴ ስላንቺ ተጨንቆ ነው የሚሆነው። ቢቀርብሽስ? አንተም እኮ እዚህ አደገኛ ቦታ ላይ የመጣኸው አላማህን ለማሳካት ነው። አባቴም ቢሆን በማረገው ነገር እንደሚኮራብኝ እርግጠኛ ነኝ ትለውና ወዲያውም ሌሎችም ተሰብስበው ይመጣሉ። ውደና መሆኗን ለማረጋገጥ ሲሞክርም ልጅቷ ምን ያህል ቸልተኛ ብትሆኝ ነው? በአንቺ ምክንያት ተጨንቆ ነበር እኮ። ስለኔ ማሰቡን ታየውና ለናን ይቅርታ መጠየቅ አለብሽ። ያደረግሽው ነገር ልክ አልነበረም። ደግሞ ስታወሪ አታፍሪም እንዴ? በአንቺ ምክንያት እኮ ነው የጠፋቸው። እሺ በቃ ይቅርታ። ማታ ላይ ናንና ሲ በሞተር ለመዝናናት ይወጣሉ። የሆነ ቦታ አስደርሰውም ምግብ ለመብላት ይቆሙና ከውና ከእናቴ ውጪ አንተ መብላት የምፈልገውን የምታውቀው የመጀመሪያው ሰው ነህ። ጎረቤታችን ስለነበረ ነው ይህንን ያህል የምንቀራረበው። ከአመታት በፊት አደጋ ደርሶብኝ ነበር። እሱ ባይድን ኖሮ ይህን እዚህ አልገኝም ትለውና አደጋው ደረሰ ቃል ላይ ውድርዬዎቹን ፖሊስ እንደመጣ ተናግሮ እንዳባረራቸውና እሷንም ሆስፒታል እንደወሰዳት እናያለን። ስትነቃ ግን ጭንቅላቷ ላይ በደረሰው ጉዳት ምክንያትም ምንም ማስታወስ አትችል ትቀራለች። ውንም እናቴ ህይወቴን የተረፍከው አንተ እንደሆንክ ነግረኛለች። በጣም ነው የማመሰግነው እንዳለችው ታስታውሳለች።
ሲም ነግራው እንደጨረሰች አላስችል ስላለው እንደሚወዳት በግልጽ ያሳያታል። በቀጣዮቹ ቀናትም እንደ ጥንድ አንድ ላይ የተዟዟሩ መዝናናታቸውን ይቀጥላሉ። ዱርዬዎቹም የናን ዲያሪ ላይ ያዩትን መረጃዎችን በማግኘታቸው ደስ ይላቸዋል። በነጋታውም ናን ምግብ እየሰራችላቸው እንደሆነ በኩራት ቢናገርም እሷ ግን ሙሉ ኪችኑን በጭስ አፈና ጠብቃቸዋለች። እየሮጠ ገብቶም ደህና መሆኗን ካረጋገጠ በኋላም እጇን እየጠራረገ ቦምብ ነው እንደ እየሰራሽ የነበረው ብላ ሽፍባታል። ውሃ ሲሰጣትም አልተናደድክብኝም እንዴ? ለምን አደድብሻለሁ? ካሁን በኋላ ግን ምግብ የምሰራው እኔ ነኝ ይልና ማብሰል ጀምራል። እየበሉ ያለም ዲያሪዋን ጠፋባት ትነግራቸዋለች። ሲም ወዲያውኑ የሚከታተላቸው ልጅ ጋር ሄድና የት እንዳለ እየጠየቀ ያፈጥጠዋል። የድርዬዎቹ መሪም ፈልገ ካጣሁ እኮ እዚህ የለም ማለት ነው፣ ለምን እንደምታስጨንቀው ሲለው ይወጣል። ጫካ ውስጥ ሄደውም የሆነ ነገር ሲፈልግ የሚከታተለውን ሰው ያየውና እሱን ሲያሯሩጠው ብዙ ድርዬዎች የሚቆሙበት ቦታ ላይ ይደርሳል። የሚያደርጉትን ነገር አይቶ ለመሄድ ሲሞክርም የሆነ ድምጽ ይሰማና ሁሉም ወደሱ ይዞራሉ። ለጠቃቸው የመጣ መስሏቸው ሲከቡትም ከመሃላቸው አንዱ ግን እኮ ቃል ውስጥ ይመጣል የተባለ ሰው ነበረ፣ ምናልባት እሱ እንዳይሆን ብቻውን አልነበረም እኮ የሚመጣው ከሆነ ሴት ጋር ነበረ ብለው መልሰው ይጠራጠሩትና በዛም ሰዓት ናን ትደርስና የተባለችውን ሴት እንደሆነች አስመስላ ተተርፈዋለች። ዋናቸውም እንደ እንግዳ አይቷቸው እራት ያበላቸውና የሚያድሩበትንም ይሰጣቸዋል። እነሱም የተከታተሏቸው እንደሆነ ስለሚያውቁ ምርጥ ጥንዶች እንደሆነ ያስመስላሉ። ሻወር ቤት ተደብቀው ለፖሊስ ለመደወል ሲሞክሩ ስልኩ አልሰራ ይላቸዋል። በነጋታውም የተባለውን ዕቃ ለማየትም አንድ ላይ ቢሄዱም ሰዎቹ ናን ብቻ እንድትገባ ያዙታል። ሲም ብቻዋን እንደማይተዋት ተናግሮ ይዘዋት ይገባል። ወዲያው ግን አለቃ ተብያው ዲያሪዋን ፊቷ ላይ ያስቀመጠውና ከከተማሽ መጣሽው እኛን የማጥፋት ዓላማ ይዘሽ እንደሆነ ደርሽበታለሁ። ይሄ ካንተ ጋር የሚያገናኘው ነገር የለም እመነኝ ብትለው የሚሰማት ስላልፈለገ ዲያሪውን ወደ ሰዓት ይወረውረውና ልታወጣው ስትሞክር ይደበድቧቸዋል። ሲም ድሮ የተፈጠረው ነገር ማስታወስ ጀምሯል። ዱርዬውና ተባባሪውም ናንን እንዴት ማስወገድ እንዳለባቸው ማቀድ ጀምራሉ። ማታ ላይም ናን የሲን ቁስል ታከምለትና ስትወጣም ደህና ነሽ አይደለ? ቆይ ፖሊሶቹ በሰዓቱ ባይደርሱ ኖሮ በድጋሚ ችግር ውስጥ ገቢ ነበር እኮ። ለምንድነው ግን ይሄ የተባለ ሰው ሁሌም ችግር ውስጥ የሚከተሽ? የአዳንኪን ጊዜ የተፈጠረውን ነገር ልትነግረኝ ትችላለህ? ተማሪ ነበርኩ እንዴ ብላ ታፋጠዋለች። በነጋታው ሙሲ ጋር ሄድና ቆይ ምን ብልሃት ነው? ስለ ማታ ለምን እዚህ እንደመጣ ስታፈጣው ስለነበረ የጠረጠረችው ነገር እንዳለ ይገባዋል። ለምን እሷን አትተዋትም? ይሄ ጫካ ያንተ እንጂ የእሷ ምርጫ አይደለም። ከተማ ሄዳ መኖሯ ለእሷም ጥሩ መሆኑን ታውቃለህ አይደለ? እሱ የእሷ ውሳኔ ነው። ተው እንጂ ከአንተ አጠገብ እንድትሆን ስለምትፈልግ ነው እንጂ። ነገርኩ እኮ ስለ ራሷ ህይወት ራሷ ብቻ ናት መጨነቅ ያለባት። አንተንም እኔንም አይመለከተንም ብሎ ትሄዳል። ከኋላው ትጠራውና ከዚህ በፊት እዚህ ቦታ እንደመጣን ትዝ ይልሃል? አዎ በቅርቡ እኮ ነው የመጣ ነው። እንዴት ረሳዋለሁ? እሱን አይደለም ከ12 ዓመት በፊት የመጣ ነው ያልኩ ስትለው ማስታወስ በመቻሉ ይደነግጣል። ልጅ ያሉም ህልሟ ጋዜጠኛ መሆን እንደነበረ እየተናገረችውን ያስታውሳል። እሱ እስካሁን በምኞት ካርዱ ላይ የጻፈውን እያሳያቸውም ምንድነው እዚህ ሁሉ ላይ የጻፍከው? አንቺ እንዳገኝሽ ነዋ። ታዲያ ለምን አልፈለክኝም ነበር? ፈልጌሽ ነበረ፣ ግን ሁሉን ነገር ረስተሽው ደስተኛ ህይወት እንደምትኖር ሲሰማ ሰላምሽን ማሰጣት አልፈለግኩም ይላትና ተማሪ እያሉ ያሳለፏቸውን ምርጥ ጊዜያቶችን እያስታወሱ ካፌ ውስጥ ይቀመጣሉ። ማታ ላይም ወደ እነሱ ሄድና ደህና ነሽ አይደለ? አዎ ደህና ነኝ፣ ወደ ከተማዬ ለመመለስ ወስኛለሁ ብላው ሻንጣዋን እንዳመጣላት ይወጣሉ። መንገድ ላይም ታውቂያለሽ ልክ ነው፣ እኔ መቼም ቢሆን አንቺን ለመጠበቅና ለመንከባከብ ብቆኝ አላውቅም። እኔን መጠበቅ እኮ ያንተ ኃላፊነት አይደለም፣ ራሴ ነኝ ፈልጌ ወደዚህ ቦታ የመጣሁት ትለውና ብዙ ሰዎች ተሰብስበው ወደ መዝናኑበት ቦታ ሄዳሉ። በህይወት ትልቁ የሚጸጽት ነገር ምንድነው ስትለው እሱ የሚያሳለፉትን ጊዜ እያስታወሰ ትኩር ብሎ ይመለከታትና እንደዚህ አይነት ቀኖችን ከአንቺ ጋር ማሳለፍ አለመቻሌ ቢላትም ብዙ ጫጫታ ስለነበረ ሳትሰማው ትቀራለች። ማታ ለምሴ የሚከታተላቸው ሰውዬ ናንን ለመግደል ሲሞክር በህልሙ ያይና ደንግጦ ይነሳል። ንፋስ ለመውሰድ ሲወጣም ከኋላው ትሄድና ምን ነው እንቅልፍ አልወስዳለህ እንዴ ትለውና እንደምትወደው ታሳየዋለች። ግን ያልተፈጠረ ነገር እያሰብክ ከሆነ የምትጨነቀው ነገሮችን ራስ ላይ ማክበር ብቻ ነው የሚተርፍ። በል ናሁን ገብተን ተኛ ትለውና እንቅልፍ እንደወሰዳት ሲያየም ሊያለብሳት ይሞክርና ደጋግማ እየተገለጠች ታስቸግረዋለች። ማታ ላይ ሜሱን ሸሚዝ እንደለበሰ ትወጣና ሁሉም እያዩዋት እንደሆነ ስታውቅ ደንግጣ ለምንድነው እንደመጣ ያልነገርከኝ? ቁርሱ ቢቀርብኝስ? ምን ነው አፈርሽ እንዴ? አይ ስላራበኝ ነው ብትለውም ሆዷ መጮህ ይጀምርና ጆሮውን ትይዘዋለች። ግን እኔ እርቦኛል አብረሽኝ እንድትበይ ይፈልጋለሁ ይላትና ይዘዋት ይወጣል። በልተው ከጨረሱ በኋላም የተለያዩ ጌሞችን ይጫወታሉ። ከሴቷ አባላቸው ጋር ተመሳሳይ ቅጣት ሲቀጡም ሌላኛው አባል ወደ ናን ጠጋ ብሎ ምንም እንዳትጨናነቂ፣ በሁለቱ መሃል ምንም ነገር የለም፣ እንደ እህቱ ብቻ ነው የሚያያት ይላትና ሲም ቅጣቱን ብቻውን ተቀጥቶ ናን እንዳትከፋ ለማድረግ ይሞክራል። ናን ትሸነፍና ከነሱ ውስጥ በእድሜ ትልቅ ከሆነው ሰው ጋራ ኩኪስ እንድትበላ ትቀጣለች። ሲትልቅ እንደሆነ ሲናገረም እኔ በ2 ዓመት በልጣለሁ እኮ ለምን እድሜውን ትተን በጥንካሬ የሚበልጠውን አንወስድም ይባባሉና ስላሸነፈ ኩኪሱን ከሰው ጋራ ሁሉም ፊት ይመገባሉ።
ማታ ላይም ናን ጋራ ሲሄድም ከው ጋር እንደዛ ተፎካከራለህ ብዬ አልጠበኩም ነበረ። እሱን ታዩና ስለ ሜዳ አላሰብሽም? ለምንድን ነው እንዲሄድ የምትፈልገው? አደገኛ ይሆናል ብለህ አስበህ ነው ወይስ አብረህ መሆን አትፈልግም? ስትለው እንደሚወደ ተሰያታል። ጠዋት ስትነሳም ፊት ለፊቷ ቁጭ ብሎ ታዩና አፍራ ወደ ብርድ ልብሷ ትገባለች። እሱም እንደነቃች እያወቀ እንዳላወቀ ሆኖ ተነስቶ ሲሄድም ታዩና ከኋላዋ ይቆምና ወዴት ስትሄጂ ነው? እግሯን ሲይዛትም ምን ልታረግ ነው? እንዲበርድሽ አልፈልግም ብሎ ካሲ ያደርግላትና ግንባሯን ይስማታል። እንቅልፏን ጨርሳ ስትነሳም ሲያዘጋጅላትን ቁርስና መልእክት አግኝታ ደስ እያላት ትበላለች። ቤቱን የተዘዋወረች ስታይ ቆይታም ላፕቶፕ ውስጥ ላለፉት ዓመታት ለእሷ እየቀረጸ ያስቀመጣቸውን ቪዲዮዎችን ታገኛቸዋለች። ዩኒቨርሲቲ የገባ ጊዜም ሳይንስ መርጫለሁ፣ ያው እንደ አንቺ ጋዜጠኛ መሆን ፈልጌ ነበር፣ ግን ደግሞ የሆነ ሰው ይህንን የምወደውን ጫካ መንከባከብ እንዳለበት ተሰምቶኝ ነው ይላትና በሌላ ቪዲዮም በድጋሚ ስላገኘሁሽ ደስ ብሎኛል፣ ግን ደግሞ ከኔ ጋራ በመሆንሽ ከችግር ውጪ ምንም የምታተርፊው ነገር እንዳለ አይሰማኝም፣ ስለዚህ ብትርቅኝ የተሻለ ነው ያላትን ሙሉ በሙሉ ትመለከትና ማልቀስ ትጀምራለች። እንደመጣ ምንም ሳትናገር አቅፋ መልቀሷን ትቀጥላለች። ማታ ላይም ሴቷ አባላቸው እነሲን የሚከታተላቸው ሰው ጋር ትሄድና ውሃ ሰጣትም። መጠጣት አልፈለገም። ቆይ በፈቃድሽ መኪናዬ ውስጥ ከገባሽ በኋላ ይጎዳኛል ብለሽ እያሰብሽ ነው እንዴ? ለማንኛውም እሱን ታዩና እንደምትወጂው አውቃለሁ። አዎ እሱ ላይ የሆነ ነገር እንዳደርግ ልታሳመነኝ ከሆነ በፍጹም አልስማማም። መቼ እንደዛ አልኩሽና ነው? ከጋዜጠኛዋ ጋር እንዲለያዩ ብቻ ነው የምፈልገው። አንቺም ከሱ ጋር የመሆን እድልሽ ይጨምራል። ከሷ ምን ፈልገህ ነው? እሱን ልነግርሽ አልችልም። ያልኩሽን ብቻ አድርጊ። ናንና አንድ ላይ ተቀመጠውም ሰሞኑን የማያቸው ህልሞች ደስ የሚሉ አይደሉም። የሆነ መጥፎ ነገር ሊፈጠር ነው የሚመስለኝ እያላት እያለም ሴቷ አባላቸው ትሄድና የሆነ ሰው ጫካ ውስጥ ጠፍቷል እየተባለ ነው፣ ቶሎ ብለን እንፈልገው ትልና ይዛው ትወጣለች። ናን ብቻዋን ሆና እየተዟዟረች ያለም በር ላይ የሆነ ሳጥን ታገኝና ትከፍተዋለች። ውስጡም ከዓመታት በፊት ዱርዬዎቹ ሲያሰቃዩት የተነሳውን ፎቶ ታገኘውና እያንዳንዷ ነገር ታስታውሰዋለች። የማይታወቅ ስልክ ተደውሎም ይህንን ፎቶ ሁሉም ሰው እንዳዩ ካልፈለግሽ የምልሽ ቦታ መተሽ አግኝኝ ስትባል ትስማማለች። እንደደረሰችም የሚከታተላት ሰው ፊት ለፊቷ ይቆምና ሌሎቹ አባላት ይህንን ፎቶ ቢያዩት ምን የሚሰማቸው ይመስልሻል? ምን የሚሰማቸው? ምን ከኔ ጋራ ከሆነ ለእኔ በቂ ነው። ሲጀመር አንተ ይህንን ሁሉ የምታደርገው ወንጀል እንዳይጋለጥ ብለህ እንደሆነ እኮ ይገባኛል። እኔና ያጠቃችሁን ቀን አባቴን ከዚህ ጫካ ለማስወጣት ስትሞክሩ እንደነበር አስታውሻለሁ። አባቴን እንዴት አድርጋችሁ እንደገደላችሁት ማወቅ እፈልጋለሁ ስትለው ስለጥርጥራት ቦርሳዋን ይቀማትና ውስጥ የነበረውን ማዳመጫ ያወጣዋል። አንቋትም ህይወትሽ እንድትቀጢ እድል ሰጥሽ የሞከርኩ ነበር፣ አንቺ ግን ከኔ ጋራ ሌላ ጨዋታ ጀምረሻል ይልና አስሮ ያስቀምጣታል። ወደ ራሷ ስትመለስም ሴቷን አባላቸውን ታያታለች። ሰውየውም ካሜራ እንድትቀል ሰጣትና አባራታለሁ እንጂ እንደዚህ አይነት ነገር አረጋለሁ አላልከኝም ነበር ብላ በካሜራው አናቱን ተቃውረውና ታስቆመዋለች። ወዲያውም ሁሉም አባላት ይሰበሰቡና ሰውየው እንደበደቡታል። ናን ወደ ራሷ ስትመለስም ደህና ነሽ አይደለ? ደህና ነኝ። ከዓመታት በኋላም ቢሆን እውነቱን ለማወቅ ችያለሁ። ይቅር በኝ፣ ዘግቼን የደረስኩት። ይቅርታ መጠየቅን አቁም። የወደፊቱን ብቻ ነው ማሰብ ያለብን። በረንዳው ላይ ቆሞ ያለም አባላቶቹ እሱና ናን ሙሉ ኢንተርኔቱን ተቆጣጠሩት ሲያወሩ ይሰማል። ናንም ስራውን እየሰራች ያለም ሾርባ ይወስድላትና ይመጣል ብላ ስላላሰበች ደንግጣ ልትነሳ ስትል ታስደፋዋለች። ይቅርታ አላየሁም ነበር ብላ ለመጠራረግ ስትሞክር ያገዛት የሚያስፈራራሽ ነገር አለ እንዴ? ምንም ቢሆን ልትነግሪኝ ትችያለሽ ብላትም ዝምታን ትመርጣለች። ትንሽ ቆይቶም ውሲ ጋር ሄድና ኢንተርኔት ላይ ስለ ናን የተለቀቀውን መጥፎ ዜና የተሐዋል አይደለ? ከዚህ በኋላ ደፍራ ካሜራ ፊት የምትቆም ይመስልሃል? ይለውና ማታ ላይ ጸጉሯን እያደረቀላት ይቆይና ምንም መፍራት የለብሽም፣ እኔ ከሚፈጠረው ነገር በሙሉ እንደመጠብቅሽ ቃል ገባለሁ። ያን ያህል ደካማ አይደለሁም እኮ አውቃለሁ፣ ግን ድንገት እንኳን እርዳታዬ ካስፈለገሽ ሁሌም ከጎንሽ ሆናለሁ ብሎ ሲጠጋት ዱርዬዎቹ ያደረጉትን ታስታውስና ትገፋዋለች። ወደ ራሷ ስትመለስም ያደረገችው ነገር ጸጸታት አቅፋ ይቅርታ ጠይቀዋለች። በቀጣዩ ቀንም አንዱ አባል ለናን እየተላኩ ያሉትን መጥፎ መልእክት የያዙትን ደብዳቤዎችን ያሳየዋል። ሁላችሁም እኔ በምላችሁ መሰረት ደብዳቤ እየጻፋችሁ ፖስታውን ትሞልታላችሁ፣ ለሁሉም ነገራቸው፣ ምንም አትጨነቅን ያስተካክለዋለሁ ይልና ይሄዳል። ማታ ላይ ናን ተኝታ ያያትና ፎጣ ለለብሳት ሲሞክር ደንግጣ ትነሳለች። አይዞሽ እኔ ነኝ፣ ለምንድነው እስካሁን ያልተኛኸው? አንቺ ወደ ትንሽዬ እንስሳነት ተቀይረሽ ስትጠፊብን የሚያሳይ ህልም አይቼ ነበር ብሎ ያሽፉባታል። በነጋታም በጥሩ ቃላት የተሞላውን ደብዳቤ ታነብና ደስ ቢላትም ጽሑፎቹ በመመሳሰላቸው ግራ ያጋባታል። ትንሽ ቆይታም ዳሪ ታገኘና ደብዳቤ ላይ የተጻፉትን ቃላት እንደተለማመዷቸው ትደርስበታለች። ቆሻሻ መጣያ ውስጥም ስላሱ የተጻፉትን መጥፎ ነገሮችን አንብባ በጣም ትከፋለች። ከሄደበት ሲመለስም ስላጣት ይጨነቅና አባላቱን ስጠይቃቸው ያስቀመጠችለትን ደብዳቤ ይሰጡታል። ሲያነበውም ሳልሰናበትህ በመሄዴ በጣም አዝኛለሁ፣ ግን ይህንን ሁሉ ዓመት ያለምንም ማቋረጥ የሚወደኝ ሰው እንዳለ በማወቄ በጣም ደስተኛ ነኝ። ወደፊት ስንገናኝ አሁን ካለሁት የተሻልኩና ጠንካራ እንደመሆን ቃል ገባልሃለሁ
ከቀናት በኋላም ጫካ ውስጥ ችግር ለመፍጠር የገባን ወንጀለኛ ለመያዝ ብሎ ይጎዳል። አባላቱ በሰዓቱ ደርሰው ቢያድኑትም ግን ምን እየሆንክ ነው? አንድ ወንጀለኛ ለመያዝ እንዴት ህይወትን አደጋ ውስጥ ከተዋለ? አታካብዶ ባክህ፣ ትንሽ የጭረት እኮ ናት እያለው ያለ ሴቷ አባላቸው ትደርስና ልታከመው በተሞከረም ታየው አስፈላጊ አይደለም። እሺ ብዙ ጥልቅ ላይሆን ይችላል፣ ግን መታከም አለበት። እውነት ዋናው ምን እያደረክ እንደሆነ ራሱ እኔም አልገባኝም። በዚህ መንገድ ናን እንድትጸጸት ልታረጋት ነው እንዴ ብሎ ደግፎ ይወስደዋል። ማታ ላይም ተስፋ ቆርጦ መሬቱ ላይ ተዘረሮ ያለ ጓጠገቡ ይቀመጥና እንደዚህ መቀጠል አትችልም። ለምን ሄዳ አታናግራትም? 1 ዓመት አለፋችሁ እኮ። አዎ 1 ዓመት አለፈ፣ ግን ነገ ልደቷ ነው። የሆነ ቦታ ወስደሃለሁ። ይሄ ነው የኛ የምስጢር ቦታችን። አየህ፣ ለዚህ ነው ከኔ ይልቅ አንተን የምትወድህ። አሁንም ቢሆን ታስፈልጋታለህ ሲለው ጥሎት እየሮጠ ይሄዳል። ከኋላው ቆሞ ውስጥ ጠራትም ደስ እያላት ታየውና በድጋሚ እንደምትወደው ታሳየዋለች። ወደ መኖሪያቸው ይዘዋት ሲመለስም ሁሉም በደስታ ይቀበሏቸዋል። ያመጡላትን ስጦታዎች ደስ ብሏት እያየችም አንዱን ትከፍታውና ከሆነች አስፈሪ አሻንጉሊት ውስጥ ፓውደር ያለው ነገር ይወጣል። አባላቱ ፓውደሩ መርዛማ እንደሚሆን አስበው እንዳትንቀሳቀስ ነግረዋት ሲግሩ እየደማም አብሯት ይቀመጣል። ብዙ ከቆዩ በኋላ ግን ፓውደሩ ምንም እንደሌለው ይደርስበትና ይረጋጋሉ። ማታ ላይም ሴቷ አባላቸውና በረንዳው ላይ ቆመው ያወራሉ። እሷም ከወራት በፊት በፍቅራቸው መሀል ለመግባት የቻልከውን ስታደርግ ነበር። አሁን እንዴት ነው ባንዴ ደጋፊያቸው ሆንከው? ምን እንዳሳለፉና እንዴት እንደተሰቃዩ አይቻለሁ። ደስታ ይገባቸዋል። አንቺም ቢሆን እኮ ተቀይረሻል አይደለም እንዴ? ለማንኛውም ወጣ ብለን ብንዝናና የሚሻል አይመስልሽም? እውነትህን ነው፣ ግን መጀመሪያ ልብሴን መቀየር አለብኝ ብላው ትሄድና ውብ ሆና ትመጣለች። ዋፍጥጦ ሲቀረም ምን ነው አልወደድከውም እንዴ? እንደዚህ አይነት ነገር ለብሼ አላውቅም ነበር። በቃ ቀይሬው ልምጣ። አይ አንቺ መቀየር አይጠበቅብሽም። ቆይ ይመለሳለሁ፣ እዚህ ጠብቅኝ ብሎነ ሲጋራ ሄድና ለናን ከመጡላት አበባዎች ውስጥ አንዱን መውሰድ እችላለሁ፣ በጣም ስለመሸብኝ ነው ማስቸግራችሁ ሲላቸው እያሽፉበት ይፈቅዱለታል። አበባውን ይዘውም ልጅቷ ጋር ሄድና ያው ስለመሸ ክፍት አበባ መሸጫ አላገኝም ብዬ ስላሰብኩ ነው ከናን ጋር የምትወጁን አይነት አበባ ይመረጥኩልሽ ብሎ ይስጣታል። በሌላ ቀንም ሁሉም ማለት ተሰብስበው ሲዝናኑ ያመሹና እነናን በሞተር ሲመለሱ የመጣው ተቻኩዬ ስለሆነ ብዙ ነገሮችን አልያዝኩም። ምንድነው መግዛት እኮ እንችላለን፣ ግን የምፈልገው ማግኘት የምችለው አንተ ቤት ብቻ ነው። በነጋታውም ጠረጴዛው ላይ ተደግፋ ስታንቀላፋ ይደርስባትና አፍንጫዋን ሲጎትታትም እንደዚህ ህፃን ባህሪ እንዳለ አላውቅም ነበር፣ ካሁን በኋላ ብትለምዱ ይሻልሻል ይላትና የሰራውን ምግብ እያቀረበ ጸጉሯን ያስዝላታል። አፍራፊቷ ሲቀላም ምግቡ ስላቃጠለኝ ነው ብላ ለማሳበብ ብትሞክርም ቀዝቅዞ የለ እንዴ ብሎ ያሽፉባታል። ወደ በረንዳ ወስዷትም አባላቱ አዘጋጁ የተባሉትን ርችት ትተው ፊኛ ሲያፈነዱ እያየ ምን እየሰራችሁ ነው? ይሄንን ነው እንዴ ያምጡ ያልኳችሁ? ያው ድምፁ ተመሳሳይ ነው ብለን ነው እኮ ይሉትና እሱም ወደ ናን ዞሮ ስራዬ ምን ያህል አደገኛ እንደሆነ ታውቂያለሽ። በዛ ላይ በማንኛውም ሰዓት ሌላ ቦታ ልጠራ እችላለሁ። ለእሱ ዝግጁ ነሽ? የኔም ስራ በየቦታው መሄድን ይጠይቃል። እናም ለረጅም ጊዜ ላንገናኝ እንችላለን። አንተስ እሱን ለመጋፈጥ ዝግጁ ነህ? ስትለው ያለውን ሀብትም ሆነ ራሱ ሊሰጣት ፈቃደኛ እንደሆነ ይነግራታል። አባላቱ እንዲንበረከክ ሲነግሩትም በሁለቱም እግሩ ተንበርክኮ ሲደናበር ታነሳውና ችግር የለውም እሱ ማድረግ አይጠበቅብህም ተለውና ፍቅራቸውን ይገላለጻሉ። ተማሪ እያሉም የተጎዳ እጁን ስታክምለትና የክላሳቸው ላይ ሲመጣባቸው እንዳያቸው ፈርተው እንደተደበቁ ያስታውሳሉ። አባላቱም እየጮሁ ድጋፋቸውን ሰጣቸው እያሳየን ፊልሙ ይጠናቀቃል።